በባለፈው ክፍል 43 እንደተመለከትነው ሰራተኛዋ አደይ ተከታታይ ድራማ ኤላ ከሊሊ ጋር ወደነ ባርኮቴ ቤት በተጓዘበት ሰዓት ሊሊንም ለመሸኘት በዛውም ደግሞ ቤዛዊትን አይቻት ልምጣ አብረን እንሄድ ብሎ እንደውም እዚህ መጣ ከምታይህ እዛ ብታገኛት ይሻላል ብላ ለሊም ስትለው በቃ አንቺ አታምንኝም ማለት ነው? ለምን ይሄን ልትይቻልሽ ብሎ ሲጠይቃት ከዚህ ቀደም እኮ እኔ ጋር መሆንህን እያወቀች ፓርኪን ትታ እሱ ጋር ያለች እያለ አንተን የፍቅር ጥያቄ መጠይቋን አታስታውስም? እኔ ምንም አታምረኝም እያለችው ግን እኮ አንቺ ነሽ ያስተዋወቅሽኝ፣ ከዛም አልፎ ደግሞ ብዙ ሴቶች ከኔ ጋር እንዳወሩ አትፈቅጂም፣ ትቀኛለሽ እያለ ብዙ ነገሮችን እያወራት አይተናል። ከዛም በኋላ ተያይዘው እነ ባርኮቴ ቤት ከሄዱ በኋላ እሱን ስታየው ያላት ፈገግታ ያ እንደ እብድ የሚሰራት የሚያንጨረጭራት ኖርማል ሰው ሁና ምንም ነገር እንደሌለባት ሁና ቀስቀስ ብላ ነበረ ኤላን ስታናግር የነበረው። ከዛም በኋላ ኤላዬ አለችና ሰላምታ ሰጠው። ክፋርባው ዝም ስትል ለሚ በቅናትም በንደትም መንጨርጨር ስትጀምር ምን ነው ቀናሽ እንዴ ብላ ስትንቀለቀል ቤዛዊት ወዬ አንድ ጊዜ በጥፊ ላሰቻት። እንዴ ባሏ አይደል እንዴ መቅናት ይነሳት? ጉድ እኮ ነው። ጥፊውም ሲያትሳት ነው። ከዛም በኋላ ወይዘሮ ቤዛ ጥፊዋን ቀምሳ ዝም ትላለች። ተንኮል የማያልቅባት ፍቅር አደይንና ሊሊን ለመበቀል ይመስላል። ፓርኪ ቤዛዊትን ቤት አምጥቶ ካስቀመጠ እኔስ ለምን ወንድ ልጅ አላመጣም ብላ ወንድሟ ጋር ፉክክር የያዘች ትመስላለች እና ደውላ አሁን ትመጣለህ አትመጣም፣ ከመጣህ አሁንና እያለች ስትል ነበር። ከእነ ዳይመንድ ጋር የነበራት ቅርርብነትና ሴራዋ የከሸፈባት ፍቅር አሁንም ሌላ ተንኮል ሳትይዝ አልቀረችም እና ያ ልጅ መጥቶ ሰፈር አካባቢ ሆኖ ስልክ እየደወለ ሰፈር ቢደርስም ቤቱን ይሄ ነው ብሎ ለይቶ ሊያቀው ያልቻለው ሰፈር ደርሻለሁ ለምን አትቀበኝም እያለ ስልክ ሲያወራ አይተናል። ፓርኪም እመጣለሁ ብሏል፣ አልመጣም። ዴቭም ከአደይ ጋር ያለው ፍቅር እየናረ ቢሄድም እሷ ግን ይህ ነው ብላ የሰጠችው መልስ የለም። ግን ቤዛዊትና ፍቅር አንድ ቤት ይኖሩ ይሆን ወይስ ቤዛዊት እንዴት ትሆን ይሆን? ክፍል 43 ላይ ይሄን ነበር ያየነው። ከክፍል 43 ይሄን ቀንጨፍ አድርገን ካሰማናቸው ወደ ዛሬው እንሄዳለን። ክፍል 44ን ምን ይዘውልን ቀረቡ የሚለውን ቀንጨፍ እናድርገውና ወደ ሙሉ ሀሳቡ እንገባለን። ፍቅር ልጁን ተቀብላ ወደ ቤት ይዛው ገብታለች። ከሷ በፊት ግን ባርኮቴ ከስራ ቦታ ተመልሶ መጥቷል። ቤዛዊት እኔ ባርኪ እስከሚመጣ ድረስ እዚህ ቤት መቀመጥ አልፈልግምና ከአንተ ጋር ይዘህ ሂድ እያለች ነው ኤላን። ለሚ በቅናትም በንደትም ፊቷ ቅልቅል ሆኗል። ለምንድን ነው ይዛሃት የምትሄደው ስትል በቃ ትሰጪ ከሆነ አንቺም ነይ ቶሎ ያላ እኔ ጋር እንሂድ ቤዛ ብሏታል። ቤዛ ተከትላ ሄደች ወይስ ለሚ ቀረች? ዴቭ እኔ እወድሻለሁ ግን የሚሰራው ስራ ትክክል አይመስለኝም፣ ምን ታየሽ ይሄ ነገር? ፓርኪ ግን እች ልጅ ጋር ይኖር ይሆን እያለ አደይን ይሄን ሰበብ አድርገው
ሰላምታ እየሰጣት እቅፍ አርጓት ባለ ሰዓት ባርኪ ከውጭ መጣና ደንግጦ ቆሟል። ከዛም በኋላ ደብ ሲያየው ውልቅ ብሎ ሄዷል። ተመልሶ ከመጣ አሁንም ያስከዳኛል ሳይል አልቀረም። አደይም በድንጋጤ ባርኪ መጣህ ካለች በኋላ ሰላምታ ሳትሰጠው ጥላ ወጥታለች። ግን መጀመሪያ ልቧን የሰበረው ትዝ ብሏት ወይስ ደግሞ ምን ይፈጠራል ላፈርታ? ሁሉም ጥለው ሲሄዱ ግራ የተጋባ ባርኪ አለፍ ብሎ ሶፋ ላይ ሻንጣውን አስቀምጦ ከፊት ለፊቱ ተክሶ ቁጭ ብሏል። አገር አማን ብላ ወንድ ልጅ አስከትላ የመጣችው ተንኮለኛዋ ፍቅር ግብት ስትል ግን ያገኘችው ወንድሟን ነበር። የድንጋጤዋን ምን አረገች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? ዛሬ ክፍል 44 ይዤላችሁ መጥቻለሁ። በጉጉት እንደምትጠብቁት እርግጠኛ ነኝ። ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ ተደራሽነት አድርጉት ማለት ነው። እስከ መጨረሻው አብራችሁ ይቆዩ። ግን መጀመሪያ ላይ ቀጨፍ አድርጌ እንዳሰማኋችሁ ዝርዝር ሀሳቡ ምን ይመስላል የሚለውን አብረን እናያለን። በጣም ያጓጓል። በጣም ደስ የሚል ድራማ ነው። እውነት እኔ በጣም ነው የምከታተላቸው ማለት ነው። አብረን እንቆይ። ከኤላ ጋር ምንም አይነት ቅርርብነት፣ ምንም አይነት ግንኙነት እንዲኖርሽ አልፈልግም እሺ እያለች ለሚ ቤዛ ላይ ሴራ እየቀጣችባት ነው። ከመካከል ሆኖ ኤላም ተይኝ ማለትሽ ነው እያለ ነው። ለሚ ከዚህ ቀደም እኔ ኤላ ጋር መሆኔን እያወቀች ከኤላ ጋር ፍቅር እንዳያዛትና የፍቅር ጥያቄ እንዳቀረበችለት አውቃለሁ። ስለዚህ አላምናትም ትላለች። ባርኪ ተመልሶ መጥቷል። ተመልሶ ቢመጣም ግን ከቤዛዊት ጋር ያለው ፍቅር ተስፋ ያስቆረጠው ይመስላል እና ተመልሶ አሁንም እወድሻለሁ ያኔ እተቀመኩበት ጥለሺ ስትመለሺ አለና የምወስነው ውሳኔ ጠፍቶኝ ተክዤ ባለሁበት ሰዓት ቤዛ መጣች። ከዛም በኋላ ከፊት ታብኝ የሄደችውን ምክንያቷን ስትነግረኝ እሷ ጋር መሄድን ወሰንኩኝ። ግን አሁን ደግሞ ሳስበው ከእሷ ጋር ያለኝ ቀረቤታ የተሳሳተ እንደሆነና አንቺ ደግሞ መተሽ ከኔ ጋር ፍቅር እንዳለሽ ቤቱን ሁሉ አውርተሻል። የደብን ፊት ማየት ስላቃተኝ ነው ወጥቼ ሄድኩት። አሁንም ግን አፈቅርሻለሁ አላት። አደይ ግን ከዚህም በኋላ ያንተና የኔ ቅርርቡነት ከእህታዊና ወንድማዊ ውጪ ምንም የሚያገናኘን የለም። ስለዚህ እማይሆን ከሆነና የማታቁም ከሆነ እኔ ቤታቸውን ለቅቄ እሄዳለሁ፣ የሰው ወርቅ አያደምቅ እያለች ነው። እሱ ደግሞ አጥፍቻለሁ፣ ይቅር በይኝ፣ አሁንም ወደፊትም እወድሻለሁ ይላል። ምን ነው አሁንም ልቤን ልትሰብሩት ነው የሚለው ነገር ግራ ጋብቶታል። ፍቅር ልጁን ይዛው ሰተት ብላ ከቤት መታለች። ጉድና ተንኮል የማያልቅባት ፍቅር ማን ነው ከየት ነው ሲላት በፈጣጣው ጓደኛዬ ነው ብላለች። ጓደኛዋ ነህ? ትማራለህ? ትምህርት እንዴት ነው ብሎ ሲለው አይ አልማረም። እና ታዲያ በምን ተገናኛችሁ? ቁልም እያለች የምትለው ግራ ተጋባት። ተከትሏት ቢመጣም በሐሳብ ለጊዜው አልተገናኙም። ሆድና ጀርባ ነበሩ። ማለቴ ማን ነው? አንቺ ልጅ የምትሰሪው ስራ ሁሉ ደስ አላለኝም። ባርኮቴ ጓደኛዬ ነው። እና ምን እያልሽ ነው? በቃ ወደ ክላስ እንሄድ አለች። የምትሰሪውን ስራ ቀሽዋል። ወደ ክላስ የምትሄጂው ምን ለመሆን ነው? ሴት ልጅ መሆንሽን ረሳሽው እንዴ?
ወንድ ልጅ ይዘሽ የመጣሽው ምን ለመሆን ነው? አንተ ቤዛን ያመጣሃት ለምንድን ነው? እና አንቺ እኔ ከቤዛ ጋር ቤዛ ስለመጣች እኩል ካንተ ጋር ሆናለሁ እያልሽ ነው አለና አንድ ጊዜ በጥፊ ያቃጠላት። ፊቷን እያሻሸች ዘወር አለችና እንሂድ አለችው። ምን አልሽኝ? እንሂድ ነው ያልሽኝ አላት። አዎ እንሂድ። ግራ በተጋባ እንዴት እየተመለከተ መልስም አልሰጣት። ወደድክም ጠላህም አንተ ቤዛን ከዚህ ቤት እስካላስወጣህ ድረስ እኔም እኩል መብት አለኝ። ቤቱ ያንተም የኔም የእናታችን እንጂ ያንተ ብቻ አይደለም ትለዋለች። ታላቅ መሆኑን የረሳችው የመሰላት እኮ አንቺና እኔ እኩል ነን ብሎ ሲላት አዎ እኩል ነን፣ እምቢ ካልክ ለማሜ ደውዬ መናገሪያ አይቀርም ትለዋለች። እያስፈራራችሁ ይመስላል። ያ ልጅ የመጣው አደይንና ለሚን ለማጥቃት ወይም ከዚህ ቤት ውልቅ አድርጎ እንደወስድላትና ደብን ጓደኛ መስሎ ተጠግቶ ከአደይ ጋር ያለውን ቅርርብነት እንዳባርላት ወይም ደግሞ ለፓርኪ ጓደኛ ሆኖ ቤዛዊት ለሱ እንደማትገባውና ከዚህ ቤት ሁሉንም እንዳባርላት እሱ ደግሞ እሷ ጋር ያለውን ዶክሜንት ሙልጭ አርጋ እንደምትሰጠው ቃል ገብታለታለች። አንቺ ጋር ብቻ ኮፒ ሳይበተን ሙሉ አንቺ ጋር መሆኑን በምን አውቃለሁ እያለ በጥርጣሬ ተውጧል። ለእሱ አትሰብ፣ እምልህን ብቻ አድርግልኝ። አደይ ካንተ ፍቅር ይዛታል፣ ቶሎ ነው ፍቅር የሚይዛት፣ ግን ያራዳ ሊሆን እያለችው ነው። ፓርኪ ከዛ ከቤት አስወጪ ብሎ ቢላትም እሷ ግን አልሰማችምና ክላሷ ወስደዋለች። ያም ይሁኔህ ፍቅር እንዳዘዘችው ያልሆነለት ሄዶ ሊተኛችበት ወይኔ እንዴት አባቷን የምታምረው አለና አንድ ጊዜ ሳም ሲያረጋት ከተኛችበት ብርግግ ብላ አንድ ጊዜ ፊቱ ላይ ስታንቀለቅለው ወይኔ ጥፊው ሲያምር አለ በድንጋጤ። ከዛም በኋላ ቁጭ አለና ትርኩን ሲይዝ አሁንም ሁለተኛ አስደገመችውና ጥላው ወጣች። እሱም ተከትሎ ሄደ። እንደለመደ አሁንም አደይ ጋ ኩሽና ዘው ብሎ ገባና ወሬው ቀጠለ። በሙሉ ኮንፊደንስ እጇን ደረቷ ላይ አነባብራ ምን ይሆንክ ነው ያለችው አደይ እፊትሽ ላይ ምን አለ አላት። መቼም ስበብ አያጣ። እንደለመደው የተላከውን ሴት የላከው ጅብ አይፈራም ነውና ነገሩ። የፍቅርን ትዕዛዝ አከብራለሁ ብሎ የተንቀለቀለው በጥፊ ሲንቀለቀል ታንዳይሉ 2-3 ጊዜ ሆነው። በሌሊ የተጀመረው ጥፊ አሁንም አደይ ጋ ተደገመ። ፊትሽ ላይ ምን አለ ብሎ ምን አለ ብላ እንደለመደችው ፊቷን ለመዳበስ ስትል ቆይ አለና ያሳይ መስሎ አይንሽን ጨፍኒ ዋለና አንድ ጊዜ ሲስማት ጉንጯን ወስዳ በጥፊ ያንቀለቀለችው። ውይ እናንተ ደግሞ አለ ደገመችውና አሁንም ጥላው ወጣች። ግራ የተጋባው ያ ፍቅር ተንኮል የተሞላው ተመልሶ ሄደና አንቺ እዚህ ቤት ምን አይነቶች ናቸው? ጨርሰው አንድ ናቸው ሁሉ ባክሽ፣ በጥፊ አንቀለቀሉኝ አላት። ከሊዱ በስተቀር እኔ ሙዳቸው ምንም የተመቸኝ የለም፣ ሊዱ ብቻ ናት የተመቸችኝ አለ። እሷ መች ሊዱን ፈለገች? የፈለገችው አደይና ሊሊ ከዛ ቤት እንደወጡ፣ ባርቆቴ ደግሞ ቤዛ ጋር እንዳይቀመጥ እንጂ እነዚህኞቹ እሷ መች አስቸግሯት ነበር። ሰማኛለህ አለችው። ወደድክም ጠላህም አደይን
መጀመሪያ በፍቅር ቅረባት። እንዴ አንቀለቀለችኝ እኮ በጥፊ አላት። አሁን ሰምተሃል? የምትፈልገውን ሁሉ እንዳደርግልህ ከፈለግ መጀመሪያ አደይ ሂድና አሁን እስካሁን በሰራኸው ስራ ይቅርታ ጠይቃት፣ ቅድሚያ ተግባባት። ከዛም በኋላ እሷ በአንተ ፍቅር ትከፋለች እያለች የለመደችውን እሸልሌዋን ይዛለች። እሱም አደርገዋለሁ እንጂ አላደርገውም እያለ አይደለም። ከዛም በኋላ አደይ ኩሽና እንደተወችው ቀጣ ወደ ክላሷ ስትሄድ ለሚ ደግሞ ብድግ አለች እና ቆይ ግን ምንድን ነው ያ አለች እየወጠወጣት። ያ ፍቅር ጋር የመጣው ልጅ ምንድን ነው? ምኗ ነው? ለምንድን ነው የመጣው? እዚህ ክላስ እኮ መጥቶ ነበር ስትላት አደይ ድንግጥ አለችና እኔ ጋር የደረሰው እሷም ጋር ደርሷል ብላ ሳትጠረጥር አልቀረችም እና ወይ ይቅርታ እዚህ ባዶ ክላስ አስደነገጠሻ አለቻት። እኔ እህትሽ መች እንዲህ የተማላ አለች። አንቀለቀልኩት ለማለት ተወት አረገችውና እንዲህ የተማላ መስየሽ ነው በማለት ነገሯንም አልቋጨች። ለማንኛውም አለች ለሚ እኔ ስሄድ ስወጣ ከቤት አንቺ ቆልፈሽ ተቀመጭ ቤቱን አለቻት። ምክንያቱም መጥቶ ያደረገውን ድርጊቱን ጅመራውን ስላይ በዛ ከቀጠለ አያምረኝም ስራው እያለች ነው። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይመስላል። ሙሉውን ቪዲዮ ላይ ይዤላችሁ እቀርባለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነት አድርጉት ማለት ነው። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይልን። ከትንሽ ደቂቃ በኋላ በላይቭ እንገናኝ። ሙሉውን ይዤላችሁ እቀርባለሁ። ሰናይ ቆይታ